አላ አንቺም አንተም እንዳትደውሉልኝ በቃ እንዳታገኙኝ። ሲጀመር እኔ ሰላሜን አግኝቼ በመኖር ሰዓት እኔ ሁሉም ነው መሰለ የሚናደደው የኔን ሰላም ማግኘት አላቅም። ሁሉም እየደወለ ወይም ደግሞ እየመጣ ህይወቴ ውስጥ ዘው ብሎ እየገባ እንደፈለገ ሁሉም እንደፈለገ መጥቶ እንዲጨፍርበት ህይወት ላይ ፈቀድከው እኮ አንተ ነህ አይደለ? ወይ አንዴ እኔ አይደል እንዴ ሩታ የጠራሁሽ እኔ ነኝ እኮ እሱ ይኸውልሽ ይቅርታ አልጠይቀው ነው የጠራሁት። ማናገራችሁ ሲቀጥል ደግሞ ከዛሬ ጀምሮ በስህተት ዳግመኛ እንዳትደውይልኝ በቃ አንቺ እኔ ማየት አልፈልግም። አንቺ ሩታ ሁሉ ነገር እኮ አንዴ ምንም ተረዳው ምንም አያደርግልኝም ነው እያልኩ ያለው። እኔ እኮ ትናንትና ቀጥሬሽ ነበር ላወራሽ አይደለ? በቃ የተፈጠረው አጋጣሚ ነው ሁሉም ነገሮች። ሩታ ብቻችንን ሁሌም አጋጣሚ አንዴ ቆይ ሁለታችሁ አይደለም ቆይ አንዴ ናቸው እና ሆን ብዬ ነው እሷ ሩም ውስጥ እንድትቀመጥ ያደረኩት ካንቺ ጋር እንድጣላ ብዬ ነው። እኔ ሆን ብዬ ለምን አደርጋለሁ? ቆይ እንድትከራከሩ አይደለም ቆይ እኔ እሱን የጠራሁት እኔ እሱን ላናገረው ነው። ሁለታችሁ በእኔ ፊት እንድትከራከሩ ምናምን አይደለም። ቆይ አንዴ ውስጣችሁ ላይ መናገር የምትፈልጉት ነገርም ካለ እዛው ጨርሳችሁ ብቻችሁን መነጋገር